ሰላም ጤና ይስጥልን ውድ የአራዳ ክፍለ ከተማ አስተዳደር ኮሙኒኬሽን ጽህፈት ቤት የማህበራዊ ሚዲያ ተከታታዮች እንደምን አላችሁ? በዛሬው ዕለት በውቢቷ አራዳ ክፍለ ከተማ የበጎ ፍቃድ አገልግሎት እየሰጡ ያሉ ወጣቶችን አነጋግረን ወደ እናንተ ይዘን መተናል። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋበዝ። አው እንዳያችሁት የበጎ ፍቃድ ስራ ነው የሚሰራው። አራዳ ቅርንጫፍ ነው የሚባለው ይህ ቦታ። በጎ ፍቃድ የመንገድ መቋረጫ ላይ ነው የሚሰራው። የአዲሱ ክሮደር የውስጥ ለውስጥ መንገዶች ዜብራ ምናምን ከተሰራ በኋላ ብዙ ችግሮች አሉ። እዚህ ጋር መኪና በስፒድ ነው የሚሄደው፣ በፍጥነት ነው የሚጓዘው መኪና። ሰው ደግሞ ይሄ ዜብራ መሻገር በግራውንድ ገብቶ መሻገሩ ትንሽ አስቸጋሪ ነውና እሱን እያስተማር ነው የምንገኘው። በእኛ ውስጥ ወደ 60 የሚሆኑ በጎ ፈቃደኞች አሉ። ይህም ስንሰራው ደግሞ 10 ዓመት አልፎናል። 10 ዓመት ሲያልፈን እውነት የምንሰራው ስራ መጀመሪያ በጎ ፈቃደኞች ተባብለን ስንወጣ ካየሁት በኋላ ነው ስራው ሲሰራ ነው የበጎ ፍቃድ ምንነት የተረዳሁት። በየመንደሩ በየሰፈሩ እኛ በጎ ፍቃድ ከመጀመራችን በፊት ሰው ሞተ፣ ሰው ተገጨ፣ አረጋውያን፣ አቅመ ደካሞች፣ እርጉዝ ሳይቀር፣ አይነ ስውራን፣ አካል ጎዶሎ ሳይቀር በቃ ኡኡታ ነበረ። በአይናችን አስክሬን ተሸክሞ ወደ ቤት ሲገባ አስክሬን ሸክሞ ወደ ሆስፒታል አምቡላንስ ሲጭን ነበር የምናየው። ከጀመርን በኋላ ግን እውነት እግዚአብሔር ይመስገን እኛ ባለንበት ቦታ በተለይ ከትራፊኮች ተቀናጅተን መንገድ አሳፋሪዎች ከመንገድ ትራንስፖርት ከቁጥጥርም ተቀናጅተን የምንሰራው ስራ የሞትም አደጋ ቀንሷል። እግረኛውን ደግሞ እግረኛ መላመድ ጀመረ። በጎ ፍቃድ ስራ አላማችን ብለን እስከወጣን ድረስ ሰው ማዳን የሚለው ጭንቅላታችን ስለሰረጸ እስካሁን ድረስ በጣም የህሊና እርካታ ነው የሚሰማኝ ያለው በጎ ፍቃድ በመስራታችን። በጎ ፍቃድን ከጀመርኩ ወደ 10 ዓመት ይሆነኛል። ከበጎ ፍቃድ ደግሞ ያገኘሁት ነገር በእርግጥ የአእምሮ እርካታ ነው። ሁሉም ህብረተሰብ ይህንን ነገር ቢሰራና እንትን ቢል አዳፕት ቢያደርገው የተሻለ ነው። ማየት ጥሩ ነገር ነው። እኛ ይህንን ነገር ከዚህ የምናገኘው ይሄን ያክል ጥቅም ያለው ምናምን ሳይሆን የገንዘብ ጥቅም ሳይሆን የአሮጊቶች የሽማግሌዎች የሁሉ ምርቃትና ምስጋና ትልቅ ነገራችን ነው እና በጣም ደስ የሚል ነው። ወጣት የተባለ ወጣት በጎ ፍቃድ ቢሰራ ህብረተሰቡን ቢያገለግል የተሻለ ነው ብዬ አምናለሁ። እኛ እዚህ ጋር ባንኖር ብዙ አደጋዎች እንደሚፈጠር ነው እኛ ብዙ ጊዜ የምናየው። አደጋ ይፈጠራል፣ የሰው ህይወት ሊጠፋ ይችላል፣ ንብረት ላይ ጉዳት ሊደርስ ይችላል። ትልቁ ነገር የሰው ህይወት አደጋ ላይ ይወድቃል ብለን ነው የምናስበው። ለዛ ነው የምንሰራ። ስለዚህ የምናገኘው ደግሞ የአእምሮ እርካታ ነው። በቃ ትልቁ ነገር እዚህ ጋር ደካሞች ይመጣሉ፣ ልጆች፣ ህጻናቶች አሉ፣ ያው አይነ ስውራኖች ብዙ ሰዎች ነው የሚያጋጥሙን እዚህ ጋር። እነሱ ከዚህ አደጋ ማትረፍ ማለት በጣም የአእምሮ እርካታ ነው ያለ። ለሀገሬስ ደግሞ ምን ሰራሁኝ የሚለው ደግሞ ስናስብ ይሄ ትልቅ ነገር ነው። በቃ ትልቅ እንደኔ አስተሳሰብ ነው። ለምን ምን ሰራን ለሀገራችንስ የሚለው ውስጣችን ሲገባ በዛ ሰዓት እኮ እንደዚህ አገልግያለሁ፣ በዛ ሰዓት እኮ እንደዚህ ረድቻለሁ፣ ሀገሬን ጠቅሜያለሁኝ። ቃላት ያጥረኛል፣ መግለጽ ያጥረኛል። በጎ ፈቃደኛ ለምን የሚመርቁን ሰዎች አሉ፣ አይነ ስውራን፣ እርጉዞች፣ አቅመ ደካሞች፣ እድሜና ጤና ይስጣችሁ የማይሉን ምርቃት የማይመርቁን ምርቃት የለምና ትልቅ ነገር ነው። ከዚህ በፊት የነበረው በእርግጥ እስከሚለምድ ድረስ በጣም ከባድ ነበረ። አሁን ግን ህብረተሰቡ ሁሉም ይታዘዙናል። ማየትም ሞገደኛም መኪና ሹፌርም ሊኖር ይችላል። እነዛም እንግዲህ ከፋም ለማም በፍቅር እያስተነባበረናቸው ነው። መልካም ነገር ነው እስካሁን ድረስ ያየ ነው። ህብረተሰቡ ያው ከሞላ ጎደል ጥሩ ነው። አሁን በተለይ ለኛ ብላችሁ ነው የሚል ፊድባኮች አሉ። በዛው ልክም ደግሞ አንዳንዶቹ የማይረዱት አሉ። ወጣቶችና ህብረተሰቡ ማድረግ ያለበት ይሄ ጉዳይ መረዳት አለበት። ሰዎች ያለ ምክንያት አይደለም እዚህ የሚቆሙ፣ እኛ ያለ ምክንያት አይደለም እዚህ የምንቆሙ፣ ወይ ለመታየት አይደለም አይደለ? ምንድነው የሚሰሩ ብሎ ማስተዋል መቻል አለበት ብዬ አስባለሁ። ያኔ ነው የምንረዳ። ይሄ ፀሐይ ላይ ቆመ፣ ፀሐይ ያቃጠለ፣ ብርድ እየተፈራረቀብህ የምትቆመው የሆነ ምክንያት አለ። ይሄ መረዳት አለበት ሰው። ምንም ለገንዘብ ብለን አይደለም፣ ምንም የተለያየ ነገር ጥቅም ለመገኘት ብለን አይደለም። ቢያንስ እንኳን በስራ ባግዙንም ብረዱ በቃ የተባለው ነገር ብታዘዙልን ደስ ይለናል። ለወጣቶች ደግሞ በዚህ ማስተላልፈው ነገር እኔ ትርፍ ሰዓቴ በቃ ምን ልስራ የሚል ሐሳብ ነበረኝ። ከዛ በፊት 4 ሰዓት 3 ሰዓት እንቅልፍ ነበርኩኝ። የምሰራው ስራ ስለሌለ ከነጋ በኋላ ነበር የግል ስራ ማሯሩጠው። በዛ በትርፍ ሰዓታቸው ደግሞ አሉባልታ ቦታ የሚያሳልፉ አሉ፣ ወይ ደግሞ ስራ መሄላቸው አሉ። አይዟችሁ ቢሉን ቢመጡ ቢቀርቡ የበለጠ ሀገራችን ደግሞ ከትራፊክ አደጋ ከትራፊክ እንከን ከመኪና አደጋ ይተርፋሉ የሚል ሐሳብ አለኝ። ይሄን ያክል የሚከብድ ነገር አይደለም።
ማየትም ህብረተሰቡን ማገልገል ያላቸውን ሰዓት ማየትም ዝም ብሎ ከሚቀመጡ ህብረተሰቡን አገልግሎ ከህብረተሰቡ ምርቃት ቢወስዱ የተሻለ ነው ብዬ አስባለሁ። እና በጎ ፍቃድ ማለት የአእምሮ እርካታ ነው፣ የህሊና ሰላም ነው። በጣም ደስ የሚል ነገር ስለሆነ ወጣቱ እንዲሳተፍ ሲል በአክብሮት እጠይቃለሁ። እስካሁን ስትከታተሉ የነበረው በውብና ጽዱ በሆነችው አራዳ ክፍለ ከተማ የትራፊክ አገልግሎት ሲሰጡ የነበሩ በጎ ፈቃደኞችን ነበረ። እነዚህ በጎ ፈቃደኞች በፀሐይና በብርድ ያለምንም ችግር ህብረተሰቡን ሲያገለግሉ ተመልክተናል። በተለይም ደግሞ ህፃናት፣ አዛውንቶችና ማንኛውም የህብረተሰብ ክፍል በሰላም ወጥቶ በሰላም እንዲገባ የትራፊክ መጨናነቅ እንዳይፈጠር የበኩላቸውን አስተዋጽኦ አበርክተዋል። ያለምንም ክፍያ ህብረተሰቡን ማገልገል የህሊና እርካታ እንደሚያስገኝም ነግረውናል። ወጣቶችም እነዚህን ወጣቶች እንድትቀላቀሉ በአክብሮት እንጋብዛለን። አብራችሁን ስትከታተሉ ስለነበር ከልብ እያመሰገንን የማህበራዊ ገጾቻችንን ላይክ፣ ሼር እና እንደዚሁም ፎሎ ያላደረጋችሁ ፎሎ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በድጋሚ አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።